እንዴት ናችሁ የሪሚዲያል ተማሪዎች? ዛሬ የሪሚዲያል ተማሪዎች ተገቢውን ውጤት አምጥተው ወደ ፍሬሽ እንዳያልፉና ግቢ ውስጥ እንዳይቀጥሉ የሚያደርጋቸው ምክንያቶችን እናያለን። ከዛ በፊት ግን ሀሳቤን ከመጀመሪያ በፊት ቪዲዮን ሰብስክራይብ አድርጉ። ይህን ቪዲዮ የምታዩት ልጆች ሰብስክራይብ ሳታደርጉ እንዳታዩት እጠይቃችኋለሁ። እሺ አሁን ወደ ሀሳቤ እገባለሁ። ግቢ ውስጥ ሪሚዲያል ተማሪዎች በሚኖራቸው ቆይታ አንብበው ግማሽና ከዛ በላይ ሰርተው ግቢ እንዳይቀጥሉ ከሚያደርጋቸው ነገሮች አንዱና በጣም ትልቁን ቦታ የሚይዘው ኮንፊደንስ ማጣት ነው። ኮንፊደንስ ማጣት ስላችሁ እንደማትችሉት ለራሳችሁ ደጋግማችሁ መናገር ማለት ነው። ወይም በሌላ አገላለጽ ራሳችሁን በጣም ዝቅ አድርጋችሁ ማየት ማለት ነው። ኢንተራንስ ስለወደቃችሁ ከዚህ በኋላ ያለው እንደ ኢንተራንስ እንደሚሆን አድርጋችሁ ለራሳችሁ መናገር በጣም ትልቁና ትልቁ እንቅፋት ነው። እና በራስ መተማመናችሁን ኮንፊደንሳችሁን በጣም ማሳደግ አለባችሁ። ምክንያቱም እናንተ ደካማ አይደላችሁ። የሪሚዲያል ተማሪ ማለት ደካማ ተማሪ አይደለም። ምናልባት በኢንተራንስ ምክንያት ውጤት ላይ መጣለት ይችላል። ነገር ግን ሁሉም ሪሚዲያል ተማሪ የሆነ ሰዓት ሃይ ስኩል ወይም ኤሌመንተሪ እያለ በጣም ጎበዝ የነበረ ተማሪ ነው። ቶፕ 3 ውስጥ የሚገባ ግቢ ውስጥ አሪፍ ውጤት የሚያስመዘግብ ቤተሰቦቹ የሚጠብቅ በጣም ጎበዝ ከሚባሉ ተማሪዎች መካከል የነበረ ነው። እሱ ይታወቃል። ስለዚህ በአንድ ኢንተራንስ ውጤት ለራሳችሁ ማይሆን ማንነት፣ ደካማ ማንነት፣ አልችልም ባይነትን መስጠት የለባችሁ። ምክንያቱም ትላንት ብዙ ስትችሉ ነበረ፣ ትላንት ብዙ ስትሰሩ ነበረ። ስለዚህ ወደ ትላንትናው ማንነታችሁ ተመለሱ እንጂ እሱም በህይወታችሁ አለመቻልን እንዳታውጁት። ምክንያቱም ማንኛውም ሰው ካጠና ብዙ ከሰራ የፈለገበትን የማያገኝበት ምክንያት የለም። ግን ደግሞ ህልማችሁን እንዳትረሱ። ምክንያቱም ማንኛውም ተማሪ ሲማር ከልጅነት ጀምሮ ህልም ይኖረዋል እና ያንን ህልም እንዳትረሱ። እሱን ለማሳካት ደግሞ ሙሉ አቅማችሁን ተጠቀሙ። እንደምትችሉ ለራሳችሁ ደጋግማችሁ ንገሩ። በማንኛውም ሰዓት ላይ ደግሞ የትምህርቱን ክብደት ለራሳችሁ እንዳትናገሩ። ምክንያቱም ሪሚዲያል ማለት ያለፋል አውቃለሁ፣ ነገር ግን ከ10 5 ማምጣት እንደማለት ነው። ምክንያቱም ግማሽ ማምጣት ነው። በደንብ ካጠናችሁ ግማሽ የማታመጡበት ምንም ምክንያት የለም። እንደምትችሉ ብቻ ለራሳችሁ ደጋግማችሁ ንገሩ። ስታነቡ በኮንፊደንስ አንብቡ። ጥያቄም ስትሰሩ ስትዘጋጁ እችላለሁ በሚል መንፈስ ተዘጋጁ። ይህን ካደረጋችሁ የማታልፉበት ምንም ምክንያት የለም። ሁለተኛ ደግሞ ሪሚዲያል ተማሪዎች ግቢ ውስጥ እንዳይቀጥሉ ከሚያደርጋቸው ነገሮች ሁለተኛ ቴንሽን ነው፣ ጭንቀት። ኮንፊደንስ ማጣትና ቴንሽን አንድ ላይ አብረው የሚሄዱ ነገሮች ናቸው። ቴንሽን የሚመጣው ኮንፊደንስ ከማጣት ነው። ብዙ ጊዜ ተማሪዎች በጣም ብዙ ያነባሉ፣ ብዙ ይለፋሉ፣ ቀኑን ሙሉ ማታ ያነባሉ፣ ቪዲዮ ያያሉ፣ ጥያቄ ይሰራሉ። ነገር ግን ፈተና ሲፈተኑ ፈተናውን በትክክል ሰርቶ ማለፍ አይችሉም። እንደዚህ እንዲሆኑ የሚያደርጋቸው ሲያነቡ በቴንሽን ስለሚያነቡ ነው። ነግሬያቸዋለሁ። ቴንሽን የሚመጣው ኮንፊደንስ ከማጣት ነው። መጀመሪያ ኮንፊደንስ አይኖራቸውም። በዛ ምክንያት ይጨናነቃሉ፣ በጭንቀት ያነባሉ። በዛ የተነሳ ያነባሉ እንጂ ያነበቡትን ነገር መያዝ አይችሉም። እሱ ግልጽ ነው። ለዛም ውጤታማ መሆን አይችሉም። ስለዚህ አንድ ተማሪ ኮንፊደንስ ካለው ሳይጨናነቅ ካነበበ የተጠየቀውን ጥያቄ መመለስ የማይችልበት ምክንያት የለም። ከተጠየቀውን ጥያቄ ግማሹን ማለት ነው። ሪሚዲያል ማለት ግማሹን መስራት እንደማለት ስለሆነ ግማሹን የማትሰሩበት ምንም ምክንያት የለም። ስለዚህ ሁላችሁም ስታነቡ ሳትጨናነቁ አጥኑ። ኮንፊደንስ ይኖራችሁ። ስትዘጋጁ በሞራል እችላለሁ በሚል መንፈስ አንብቡ። ከዛ እችላለሁ በሚል መንፈስ ስታነቡ
ሳትጨናነቁ ፍሪ ሆናችሁ ስታነቡ ደግሞ ያጠናችሁትን ትይዛላችሁ። ያጠናችሁትን ስትይዙ ደግሞ ከተጠየቃችሁት ግማሹ ተመልሳላችሁ። ይሄ ማለት ደግሞ በቀላሉ ታልፋላችሁ ማለት ነው። እና ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። ስለሰማችሁ አመሰግናለሁ።